ምስጋናና አድናቆት ሲበዛ ፍሩ፣ ሲጨበጨብላችሁ ፍሩ። አብዛኛው ጊዜ መንፈስ ቅዱስ አብሮት ያለ ሰው አይጨበጨብለትም። እሱ ሊያጨበጭብልህ ስለሚፈልግ የሚያጨበጭቡልህን ሁሉ ያስቆማቸዋል። ሰዎች አብዝተው ማሞጋገዝ ሲጀምሩ ወደ ጓዳ ግቡ። የቱ ጋር ነው የሳትኩት እግዚአብሔር ሆይ በሉ። አድናቆት ሲበዛ ሳባ ከኢትዮጵያ ድረስ ስጦታ ስታመጣልህ ተጠንቀቅ። እውቀት በስቶ ጥበብ በስቶ አንተን ለማየት ሀገር አቋራጭ ሰው ሲመጣ ተጠንቀቅ። ወደ ጓዳ ግባ፣ በርህን ዝጋ። ጌታ ሆይ አብረኸኝ ነህ አለክ? ሰላም ነው ኢየሱስ አለክ? ሃሌሉያ። ከበባው ሲበዛ ደንግጥ፣ መጨብጨቡ ሲበዛ ደንግጥ። እግዚአብሔርን እንዳያስረሳክ። አንተና እግዚአብሔርን ያገናኘው በረሃው ሊሆን ይችላል። መጽሐፍ ቅዱስ ላይ አጋርና እግዚአብሔርን ያስተዋወቀው በረሃው ነው። የአብርሃም ቤት አይደለም፣ የምቾቱ ቦታ አይደለም፣ ምግብና ውሃ የተሟላበት ቦታ አይደለም። አንተና እግዚአብሔርን ያገናኘው በረሃ ነው። አንተና እግዚአብሔርን የሚያለያየው ደግሞ ጭብጨባው እንዳይሆን እግዚአብሔር ይጠብቀን። አንዳንድ ጊዜ በመከራ ውስጥ እግዚአብሔር ድብቅ ቀርቦ ይዘናል። ሰጥቶ ከሚያጣን፣ ባርኮ ከሚያጣን። መከራው ነው። መከራ ስለያዘን ብቻ ነው እግዚአብሔርን አንዳንዶቻችን የምንፈልገው። ገና መከራውን የፈታን አናፍርበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም በኢየሱስ። ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም። ለአይነት ራሱ አንድ ነው ያለው። ፈረዱ ሊረዱ ወደዱ አሰቡ ምክንያት ሰበሰቡ ዝም አልኩ እንዳሉኝ ሆንኩ። ለበጎ ነው ቢሉኝ አሜን ብዬ ቆምኩኝ። አጥፍቴ